ቤተሰቦች እንዴት ናችሁ? ዛሬ ደግሞ በጣም ቀላልና ጤናማ የሆነ የቆስጣ በካሮት አሰራር ይዤላችሁ መጥቻለሁ። እጅግ በጣም ፈጣን ነው፣ ጊዜያችንን የሚቆጥብልን ነው። ስለዚህ ይሄንን የመሰለ ቆንጆ ጤናማ የሆነ የቆስጣ አሰራር እንድትመለከቱኝ እየጋበዝኩኝ እኔ ደግሞ ወደ ስራ እሄዳለሁ። አመሰግናችኋለሁ። እነዚህ ግብአት በመጠቀም ቆስጣ፣ ካሮት፣ እዚህ ጋር ቲማቲም አለ፣ ቀይ ሽንኩርት፣ ነጭ ሽንኩርት አለ። እንግዲህ እነዚህን በመጠቀም እንዴት አድርጌ ቆስጣን አጣፍቼ እንደምሰራው እንግዲህ አሳያችኋለሁ። ወደ ስራ ሄዳለሁ። ቆስጣውን እንደዚህ ቀጠን አድርጌ ከነ እንጨቱ ከትፌዋለሁ። እንደዚህ አድርገን አጥበን በደንብ አድርገን መክተፍ ነው። የምንፈልገውን መጠን ተጠቅመን ሽንኩርታችንን እንደዚህ በደንብ አድርጌ ከጠበስኩት በኋላ ዘይቱን ወዲያው መጥበሻው ላይ ከላይ እንደዚህ ጨምረዋለሁ። አንድ ላይ ከዘይቱ ጋራ ደግሞ ትንሽ ጠበስ አድርገዋለሁ። ሽንኩርቱ ወዲያው እየተጠበሰ ከላይ ካሮቱን እንደገና አደርጋለሁ። ስለዚህ ይህንንም አብሬ ጠብሰዋለሁ ትንሽ። ካሮቴን እንደዚህ እንግዲህ ቀስ እያልኩኝ እጠብሰዋለሁ ማለት ነው። ትንሽ እሳት እንዲነካው አደርጋለሁ። አሁን ስጨምረው ቆስጣው ቶሎ እሳት ስለማይበዛበት ካሮቱን መጀመሪያ በደንብ አድርገን መጥበስ ይኖርብናል። እንደምታዩት አሁን በደንብ አድርጎ ተጠብሷል ካሮቱም ሽንኩርቱም አንድ ላይ። ምክንያቱም ውሃ አንጨምርበትም ቆስጣውን ስሰራ። ስለዚህ ወዲያው እንደዚህ ጎረድ አድርጌ ከተፍኩኝ ቲማቲም እጨምራለሁ። ቲማቲሙን እንደዚህ ከጨመርኩ በኋላ ወዲያው ቆስጣውን እንደዚህ ከላይ አደርጋለሁ። መጥበሻው የማይበቃን ከሆነ ቀስ እያልን አንደኛ ወደ ውስጥ ገባ ሲልልን እንደገና መጨመር ነው። እንደምታዩት መጥበሻው ላይ እንደዚህ ቁልል ብሏል። ስለዚህ እኛው ወደ ውስጥ ይገባልናል ማለት ነው። ወዲያው ስለሆነ የሚለው የሚደርሰው ይሄኛው ትንሽ ወደ ውስጥ ገባ ሲልልን እንደገና የተረፈውን ከላይ መጨመር ይቻላል። እንደዚህ ብቻ ያደረገን የላይኛውን ወደ ታች የታችኛውን ወደ ስር አድርጎ ማገላበጥ ብቻ ነው። እንደዚህ ያደረገን አያችሁ ወደ ውስጥ እየገባ ነው ራሱ። ያውሉ ቆስጣ እንግዲህ ሁሉም ወደ ውስጥ ገብቷል። ስለዚህ አሁን ጥሩ ሆኗል ማለት ነው። ትንሽ ብቻ እሳት እንዲነካው አብሬተዋለሁ። ከለሩም እንደምታዩት በጣም ነው የሚያምረው። ቆስጣን አንዳንድ ጊዜ እንደዚህ በካሮት ብንሰራ እጅግ ጤናማና ለጤናችንም ጥሩ ነው። ስለዚህ ቀላል አሰራር ነው ማለት ነው። ወዲያው የሚደርስ ጊዜያችንን ቆጣቢ ቆንጆ እንግዲህ የቆስጣ አሰራር ነው ይዤላችሁ የመጣው። እዚህ ጋር የምትመለከቱት ቅመም ሲናመን አለኝ፣ ብላክ ፔፐር አለኝ፣ ይሄኛው ሲዝኒንግ አለኝ። እንግዲህ ይሄ ቆንጆ ሁሌ የምጠቀመው ነው። ያሳያችሁን እንግዲህ ቅመሞች እጠቀማለሁ። እያንዳንዱን እጨምራለሁ እዚህ ውስጥ። አብረን እናደባልቃለን እንደገና። እንግዲህ ቆንጆ ሽታ ደስ የሚል እንግዲህ ነው ያለው እዚህ ጋር እኔ ጋር ያለው።
እዚህ ጋር ጎረድ አድርጌ ከተፍኩት ሽንኩርት አለ፣ ነጭ ሽንኩርት፣ ጨው አለ። ይሄንን እጨምራለሁ። ከላይ እንደዚህ ጣል አድርጓለሁ። መጨረሻ ላይ ነጭ ሽንኩርቱን የሚበቃኝ ልክ ጨው እንግዲህ ከላይ እንደዚህ ጨምራለሁ። ገልበጥ አድርገዋለሁ። ወዲያው እሳቱን አጠፋለሁ። በቃ አሁን ደርሷል ማለት ነው። ጨው አብሮ እንዲዋሃድ ከነጭ ሽንኩርቱ ጋር ከጨው ጋር በደንብ ተዋህዷል።